ሰላሙ አሌይኩም ወራህመቱላሂ ወበረካቱ። አህለን የሀገሬ ልጆች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ የመዳም ቅመሞች? ስራ እንዴት ይዟችኋል? እየበረታችሁ ነው ወይ? ሁሉ አማን ነው ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እስኪ ዛሬ ዞር ዞር ስል በዩቲዩብ የሰማሁትን እኔ ግን ደስ የሚላል ያሳዝናልን፣ ብቻ ግን ያሳዝናል። የምን ደስታ ነው ደግሞ እና ያው ሀቢባን ታውቃታላችሁ ሁላችሁም እርግጠኛ ነኝ። እና በቤት የሚቀርብ ታሪክ ታዳምጣላችሁ። እኔም አዳምጣለሁ እግር ሲጥለኝ ማለት ነው። እና አንዷ ቀርባ ማለት ነው ያው የአረብ ሀገር መቼም መከራ አያልቅም። አረብ ሀገር የመጣች ናት ማለት ነው። መጀመሪያ በእንትን የመጣችው ያኔ በደላላ ያኔ እንደኛ በኤጀንሲ ምናምን የመጣች። ከዛ ሰው ቤት አስገቧት ያው ማንኛውም እንደሚገባው ሰው ከገባች በኋላ ግን ሰዎቹ መጥፎ ናቸው። የገባችበት ሴትዮዋ አሮጊት ምናምን ነች አለች። እና መጥፎ ናት ሴትዮዋ፣ በጣም ከባድ ሰው ነች። ትልቅ ሰው ደግሞ እዛ ሀገር ታውቃለች ያስቸግራል ማለት ነው። እና ጽዳት ሳጸዳ ምናምን መሰላል አድርጋለች መጥረጊያ ይዛ በመጥረጊያው ልትገፋዋል መሰላሉን ማለት ነው አለች። እና እኔ ደግሞ ልታጸዳ መስሎኝ ለምንድነው የምታጸጂው እኔ እያለሁ ምናምን እላታለሁ አለች። ግን ሴትዮዋ ልትገፋው ነው ስትሞክር ስታነቃንቀው እኔ ወረድኩና ግብ ግብ ተያያዘች ከሴትዮዋ ጋር። እንደገና ልጅቷ መታ ምናምን አገላገለችን። ከዛ እኔ አልሰራም በቃ ቢሮ ውሰዱኝ ምናምን ብዬ ፀጉሬን ሁሉ ላጭታኛለች አለች። በጣም ከባድ ነው ሴትዮዋ አለች። ቢሮ ከሄደች በኋላ በሀበሻ ጋር ስታስተረጉማ ምናምን እንዳለ ያኔ ጡት ማስያዣ ሳይቀር ሁሉ የፈተሹኝ አለች። እዛ ቢሮ አስተርጓሚው ነበራት በአማርኛ የሚያስተረጉም። እሷ ደግሞ ያው እሷ ፈተሸቻት ምናምን ለምንድነው መሰላት በቃ ፈትሻለሁኝ ፈተሽኩሽ ምናምን አለችኝ አለች ማለት ነው። ፈተሸቻት ፈትሻ ምናምን አሁን አንደኛ ሀገርሽ ነው የምንልክሽ አለበለዚያ ደግሞ እዛው ትመለሻለሽ። እንዴ እንደዚህ እኮ ናት ሴትዮዋ እንዴት ነው የምመለሰው ምናምን ስትላት እኮ እንደዛ ከሆነ ሀገርሽ ትሄጃለሽ ካልበለዚያ ደግሞ እዛው ተመልሰሽ ትሰሪያለሽ አለኝ አለች። እና አይ እንደዛ ከሆነማ ያው እንግዲህ ታውቃላችሁ አሁን ነው እንጂ እንትኑ በዛሬ ሳይሆን ይሄ ነገሩ እየተፈጠረ በፊት ነው። አሁን አይደለም አዲስ አይደለም የቆየ ነው። ልጅቷ ያኔ በፊቱ ጊዜ ነው አሁን እንደዚህ እንትን ሳይኖረው ቲክቶክ ዩቲዩብ ምናምን ሳይኖር ማለት ነው። ብዙ ስልክ በማይያዝበት ጊዜ ምናምን ነው። እና እዛው መልሷት እዛው ቤት። ከዛ በቃ እኔ ወጥቼም እዚህም ያው መሞት ነው ከሞትኩኝ ሞትኩኝ እዚህም ከባድ ነው። ወጣ ደግሞ ከዚህ የተሻለም ወይም ደግሞ ከዚህ የሚባስ ሊያገኘኝ ይችላል ብዬ ወስኔ መውጣት ፈለኩኝ አለች። እና ዝም ብላ ቆሻሻ ማታ ልጥል አለችና ከዛ አይ ይሄን ላስቀምጠው ነው ጠዋት የጣልኩት መስሎኝ ወጣ ደግሞ ሲተኙልኝ አለች። አንድ አሮጊት ሴትዮ ትልቅ ናትና ልጅ ናቸው እዛ ቤት የሚኖሩት ማለት ነው። እና ሲተኙላት አጀሬት ያንን ቆሻሻ ጣልኩ ብላ ዝም ብላ ወጥታ ጥፍት ያገኘችው ታክሲ ውስጥ ገብታ ሄደች ማለት ነው። እና እዛ ሀበሻ ታገኛለች። ሀበሾቹ ደግሞ ያንን ልጅቷ ፀጉሯን ስለተላጨ ምናምን እብድ ነው የምትመስለው። ልጅቷ እኮ ጤነኛ ነች ግን እብድ ነው የምትመስል አለች። እና ሰዎች ያበርኩ ጤነኛ አልመስላቸውም ማለት ፀጉሬንም ስለተላጨው ያኔ እንደዚህ ሰውነቴ ምናምን ጣል ያለ ነገር ስለሆነ ብዙም እብድ ናት እያሉ አለች። ሀበሻ አግኝቻለሁ ለምንድነው እዛው ተመለሽ ደስተኛ ታስይዥናለች ምናምን ብለው አለች። እነዛ ደግሞ ትተውኝ ሄዱ አለች። ከዛ ያው የኛ ሀበሻ እኮ በጣም ክፉ ነው ሁላ። እና መልሳ ደግሞ ሌላ እንደዚሁ ዝም ብላ ባስ ውስጥ ገብታ ስትሄድ ዝም ብላ ሰዎች ሲወርዱ ዝም ብላ መጨረሻ ወረደች። ከዛ ያን እውነታውን ነገረችው በቃ ይሄ እንደዚህ እኮ ነው እንደዚህ እኮ ነው እንደዚህ እኮ ነው እውነታውን ማለት ያኔ ብዙ አረብኛ አልችልም ማለት ያኔ እንደዚሁ ዝም ብላ እያወላገደችኝ ቢሆን ነገረችው። እና ልጁ ተረዳት የኛ ሀገር ሳይሆን ዜግነቱ የሌላ ሀገር ዜጋ ነው ያው ታክሲ የሚሰራ ማለት ነው። ግን እሱ በቃ ልረዳሽ እችላለሁኝ ምናምን ብሎ ልክ እንደ ያኔ አብረው ሲዞሩ ምናምን ዋሉ ማለት ነው። ሲዞሩ ስላችሁ እሱ ወደዛም ወደዛም ሲያመላልስ እዛ ተቀምጣ እርዳኝ ስላለችው እየረዳት ማለት ነው። ሰው እስከሚያገኝ ሀበሻ ሰው እስከሚያገኝ ምናምን በቃ ሀበሻ ሰው ካገኘው እነሱ ጋር አቀላቅልሻለሁ ምናምን ብሏት ማለት ነው። ከዛ እንደዛ ሲል መሸ አለች። ከመሸ በኋላ ማደሪያ ምን ላይ ልደር እኔ ቤት ይወስድ ነበር ሚስት አለችኝ እና እንደዚህ ከባድ ነች ላትወድሽ ትችላለች ምናምን እና ከባድ ነው አለኝ። እና መኪና ውስጥ በቃ አድራለሁ የመኪና ውስጥ ፓርክ ሲያድር መኪና እዛ ውስጥ አድርጎ እሷን አስባችሁታል በአረብ ሀገር ሙቀት። ከዛ እዛ አድራለሁ ብላ እሱ ደግሞ በሩን ዘጋግቶ ምናምን ትቷት ሄደ ማለት ነው። ልጅቷ በሙቀት ተቃጠለች እያደረ ራሷን እየሳተች በጣም በሙቀት ስትቃጠል እየሳተች በሙቀት እየተቃጠለች ስትሄድ በር ብትጎረጉር ማን ይሰማታል?
በዛ ላይ ሊፈልግ ማለት ምግብ አልበላች ምናምን እንደዚህ ከባድ ነው ታውቃላችሁ። እንደዚህ አይነት ሰው ከቤት ወጥቶ የማያውቅ ሰው እንደዚህ ሲወጣ የሆነ የምቆፍረው ነገር የለም። በቃ ሙቀት በጣም ተቃጠለች ምናምን። ከዛ የሆነ እንትን አለ ይሄ ፕላስቲክ ምንድን ነው የሚያጮህበት አለ። እሱን ዝም ብላ በግምት ስትነካካ ያን ስነካው ሲጮህ እነዚህ ጥበቃ ምናምኖቹ መጡ አለች። ከዛ ይቺ እብድ ናት እብድ ናት እያለች እየተሯሯጡ ሄዶ ለሰውየው ነገሩት አለች። ከዛ ሰውየው መጥቶ ልክ በሩን ሲከፍተው አየሩ መኪናውን ሲከፍተው አየሩ ሲገባ እኔ ራሴን ሳኩኝ አለች። ትንሽ ትንሽ ነው ትንሽ ትንሽ ሲያናግረኝ ትንሽ ውሃ 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 እላለሁ ውሃ መጣልኝ 2 ሊትር አንዱን በራሴ አንዱን ደግሞ ጠጣሁት። ከዛ በኋላ እያደር እያደር ምናምን ነቃሁኝ። እና በቃ እኔ አሁን ዝም ብዬ ውጭ ላይ እዛው ከመኪናው ወጥቼ እዛ አድራለሁኝ እንጂ ያው መኪና ውስጥ አልገባም። እንዴት ትቼሽ ልሂድ ምናምን ስል አይሂድ በቃ እኔ እንደዚሁ አድራለሁ ምናምን ብዬ እሱን ትቷት ሄደ። እሷ ደግሞ ውጭ ላይ ከመኪናው ወጥታ ውጭ ላይ አደረች ማለት ነው። እና ጠዋት ሲነጋጋ ምናምን ገና ብዙ እንትን ሳይል ያው መንገዷን ጀመረች ወደ ሌላ ሀገር ምንም አታውቅም ምንም ስልክ የለም ምን የለም ምን የለም። እንደዚሁ ስትሄድ ደግሞ ታክሲ አገኘች ያው በታክሲ ገብታ ማንኛውም ሰው እንደሚሄደው ስትሄድ 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 መጨረሻ ላይ ስትደርስ ወረደች። ወረደች ሳይሆን መጨረሻ ላይ ስትወረጅ ስላት አይ ሰው እኮ የለኝም ብር የለኝም ምናምን ብላ ስትነግረው በቃ እኔ ሀበሻ አገናኝሻለሁ ብሎ የሆነ ሀበሻ ምናምን ያለበት ወስዶ ጨመራት ማለት ነው። እዛ ጋር ወደዛም ስትል ወደዚህም ያው ብዙ ሀበሻ አለ። ከዛ አንድ አገኘች ሀበሻ እኔ ሚስቴ ሀበሻ ነች ሱዳን ነው ያገኘችው። እኔ ሚስቴ ሀበሻ ነች ግን እኔ ሚስቴ ጋር ልውሰድሽ እና እሷ ጋር እንትን ትላላችሁ እንርዳሽ ምናምን ብሎ ሲላት አይ ምናምን ብላ ሸወደችው እንትን አለች። ለምን እንደዚህ ምናምን ሲላት በቃ እሺ ብላ ሄደች ማለት ነው። እና ሰዎች በጣም ጥሩ ናቸው አለች። ሴትዮቱም ጥሩ ናት ጓደኞቹም የሀበሻ ሚስት ሁለቱም የሀበሻ ሚስት ነው ጓደኛው እነሱ ሚስቶቻቸው ሀበሻ ናቸው አለኝ። አንድ 8 ቀን ምናምን እዛ እስከ 15 ቀን ነው ብቻ እንደዛ ተቀመጥኩኝ አለች እዛ ማለት ነው። በቃ ራሷን እንደዚህ እንትን ብላ እስከምትረጋጋ ምናምን እስከምትል እዛ ተቀመጥኩኝ ቡና ተፈላ ምን አለ እንጀራ የሀገር እንጀራ በስንት ቀን አለች ሁሉ ነገር። እና ከዛ በኋላ ስራ ገባሁኝ። ከዛ ስራ ከገባች በኋላ ያው ሲኖሩ የሆነ ደውዬ እኔ እነሱ ጋር እስከምሄድ ነው አለች። ምናፍቀው ማለት ዝም ብለው ያነሷትና ለክፉ ቀን የሆኑ ሰዎች ስለሆኑ በቃ እነሱ ጋር ለመሄድ ነው ጉጉት ያለች። በቃ ሁሌም እንደዋወላለን በቃ መቼ ነው ቤት የምትውሉት? ለሴትዮዋም እየደወልኩ መቼ ነው ቤት የምትውሉት? በቃ እመጣለሁኝ ምናምን ነው አለችኝ ነው። ከዛ ለጓደኞቿ ቤት ሴትዮዋ ጓደኞቿ ጋር ደወለችና እዛ እረፍት እጃዛ እንዲሄድ አደረገቻት። ለምን ምናምን ስል እዛ ስጠይቅ እሷ እኮ ከባሏ ጋር ስለምትጠረጥርሽ ነው እዚህ ያመጣችሽ አሉኝ አለችኝ። ያኔ እንደዛ አሉኝ አለች። ለምን እኔም እዛ መሄድ ነበር የምፈልገው። ሲጀመር እሱ እንደ እህት እሷ እንደ ወንድም ነበር የምቀርባቸው። ባለውለታዬ ናቸው። እና እንዴት ምናምን ብዬ እንደዚህ ስታስብ በቃ ከዛ በኋላ ያ ግንኙነት ተቋረጠ አለች ማለት ነው። እዛ ጋር ተቋረጠ ግንኙነታቸው። እንደዛ ውለታ የዋሉላት ትልቁ ነገር ያበቃት ምናምን። እና ከዛ በኋላ እንደዛ እያልኩ ሰርች ምናምን ብዙ ነፍስ አወቅኩ ያኔ ብዙ ነገር አወቀች። ከዛ በኋላ ሀገሯ ገባች። ልጅ ወለደች ምናምን ከዛ መልሳ ደግሞ ወደ አረብ ሀገር መቼም እኛ እኮ የኛ ነገር አያልቅም። እና መልሳ አረብ ሀገር መጥታ አሁን እዚህ ከመጣሁ ብሄሮት ነው ምናምን ብቻ እንደዛ ብሄሮት ነው እንጂ በዲናር ደሞዝ የሚከፈልበት ብሄሮት መሰለኝ። እና ከመጣሁኝ አንድ 8 ወር ሆነኝ እና ከሰዎቼ ጋር ቱርክ ሄጃለሁ አለች። እናማ ቱርክ ሄጃለሁኝ ልጠፋ ነበረ። እዚህ ከምጠፋና ማን ይሻላል ንገረኝ አስተያየትሽን እኔ ልጥፋ ወይስ አላጥፋ? አለች። ባልና ሚስት ደግሞ ሁሌም ስለሚጣሉ ይጨቃጨቃሉ ይጣላሉ። ሰውየው ደግሞ እኔ እንደው ያመጣኝ ሰውየው ነው። የሆነ ቀን ያሳፍረኝ ይሆናል እንደዚህ ከተጣሉ በየጊዜው በሽማግሌ ነው የሚታረቁት። እና እድሉን ካገኘሁ አሁን ሰዎች ራሱ እድሉን ካገኘሽ አሁን ነው ከጠፋሽ አይቀር ጥፊ። ደሞዙ ራሱ እዛ አሪፍ ነው። አሁን ደግሞ ዳግመኛ ወደዛ ሀገር ላትመጪ ትችያለሽ አሁን ነው እድልሽ። አሁን እድልሽ ተጠቀሚ አሉኝ። እና እኔ ልጥፋ አልጥፋ እያለች ለሀቢባ እያወራች ደሞዙ ራሱ የኩዌት ነው አሁን ያለችው። በዲናር የሚከፈለው እዛ መሰለኝ። የኩዌት እና ከዛ የቱርክ ይበልጣል ደሞዙ። ቢያንስ እንኳን ይበልጣል። አይገርምም? ከእኛ ከራሱ ከሱዳን ከሳውዲ የዚህ የኳተር ምናምን ደሞዛቸው በጣም ብዙ ነው። የነሱ ስንት ነው አለች ልጅቷ በግምት 60 ማክሲመም 60 ሺህ። የኛ እኮ አሁን ማክሲመም ስንት ነው የሳውዲ? 1 ሺህ ማለት ነው። የወር ደሞዛችን አሁን ስንት ነው? 46 ነው 46 ሺህ ወይ 45 47 ሺህ ነው የሚሆነው።
አስባችሁታል? የአስራ ምናምን ሺህ እንትን ልዩነት አለን ማለት ነው። እና ሀቢባ ግን እኔ በሆነ እጠፋለሁ አለቻት። እኔ በሆነ ጠፍቼ ያው ቱርክ ባልሰራም እዛ ትንሽ ተማምኜ እየተላመድኩ ምናምን ወደ ሌላ ሀገር ወደ ተሻለ ሀገር ወደ ቤልጂየም ምናምን ሻገሬ ወደ ተሻለው ምናምን ሄድ ነበረ። እድሉን እጠቀማለሁ እዛ ብሆን። አንቺም ይሄን እድል ብትጠቀሚው አሪፍ ነው፣ ግን የኔ ውሳኔ አይደለም። አንቺም አስበሽ ወስኒ የሚሻልሽን አለቻት ማለት ነው። እናንተ ብትሆኑ እንደዚህ ታደርጋላችሁ? ግን እኮ ማለት እነሱ ጥሩዎች ነው እዛ ወስደዋት ማነው አሁን ሰራተኛ ቱርክ ይዞ የሚሄድ አስባችሁታል? እዛ ይዘዋት ሄደው ይሄንን ብታደርግ በእርግጥ ከባድ ነው። ምናልባት መጥፎ ነገር ሊሆን ይችላል ለሷ። መጥፋት አለመጥፋቱ ሳይሆን ማለት እነሱ አምነዋት ስለሆነ እምነቷን እየካደች ከሆነ የሆነ ችግር ከሌለ በነገራችን ላይ እምነት መካድ ከባድ ነው። የሆነ በቃ አንዳንዴ ሰዎችን ገፍተው ከሄድሽ ደግሞ ምንም ቢሆን ገፍታን ከሄድን መጥፎ ነገር ሊገጥመን ይችላል። እና ምናልባት ሰዎቹ ግን ያው ያሳፍሩኛል እነሱ በዛቸው ሁሌ ስለሚጣሉ ሁሌ ጭቅጭቅና ስለሚጣሉ ነው እንጂ ስራ ምናምን እንግዲህ የለም። ባልና ሚስትና ብቻ እንደዛ ናቸው በቃ። እና ብጠፋ ሰዎች ደግሞ የሚያስጠፋኝ ደላላ ምናምን የ500 ኪሎ ሜትር ምናምን ርቀቱ እንደዛ ነው። ምናልባት ይፈተሽ እንደሆነ ፓስፖርት የለም የለ ልጅቷ ምንም ነገር የለትም። ያው ዝም ብሎ በመኪና ከሆነ የሚካሄደው አይፈተሽ እንደው ምናምን በሚለው ነው እንጂ ቢፈተሽ ምናምን እንደ ሀገሩ ርቀት ልክ የሚያስጠፋ ሰው ጋር የምትሄድበት ደላላ ጋር ምናምን ርቀት ስለሆነ ምናልባት በመንገድ ላይ ብያዝ ምናምን የሚለው ሀሳብ አላት። ግን እርግጠኛ አይደለችም ብቻ አስቢበት አለቻት ሀቢባም ማለት ነው። እናንተስ ምን ታደርጋላችሁ? እናንተስ ብትሆኑ? እኔ እንጃ እኔ ብሆን እኔ እንጃ ይከብደኛል። ግን አንደኛ እምነት መጉደል ነው። በርግጥ እነሱ አጎደሉንም አላጎደሉም ያው ናቸው። ለኛ ለራሳችን ነው እንጂ ግን ይከብዳል ውሳኔው። እና ቪዲዮ ከደረሳችሁ ላይክ፣ ኮመንት፣ ሰብስክራይብ አድርጉኝ የሀገሬ ልጆች እሺ። ላይክ ኮመንት ሰብስክራይብ። ሰላም